ቆንስላዊ ክርስትና ወንጌላዊ ክርስትና በቆንስላዊ ክርስትና መስቀለኛ መንገድ ላይ። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ቆንስላው የምለው የኢትዮጵያ ወንጌል አማኞች እና አላማኞች አብያተ ክርስቲያናት ካውንስል ነው። ከቆንስላው መመስረት በፊት ሐሰተኞችን ለመጋፈጥ ጉልበታቸው ሸብረክ ሳይል ወገባቸውን አሸንፍጠው የሚሮጡ ጥቂት ያልሆኑ ሰዎች ነበሩ። አሁንም አልጠፉም አሉ። የኢትዮጵያ ወንጌል አማኞችና አላማኞች አብያተ ክርስቲያናት ካውንስል ስል ቆንስላው የሁለቱም ቅይጥ ብቻ ሳይሆን ቅይጥነቱን በትጋት የሚያራምድ መንግስታዊ ውቅር መሆኑን በማሳወቅም ነው። እንዲያውም የወንጌል አማኞችና የወንጌል አላማኞች ብቻ ሳይሆን የወንጌል አማኞችና የወንጀል አማኞች መባል አለበት ባይ ነኝ። ከቆንስላው መመስረት ወዲህ የኢትዮጵያ ወንጌላዊ ክርስትና ቅይጥነትን እንደ ልብስ ለበሳት። አዲሱ ሐዋርያዊ ዳግም ስሪት ወይም ኒው አፖስቶሊክ ሬፎርሜሽን በአገራችን ከተርከፈከፈና ስር ከሰደደና ተንፈራጦ ከቆመ ወዲህ ወንጌላውያን አብያተ ክርስቲያናት እና አብያተ እምነቶች የቃለ እምነትና የብልጽግና ወንጌል ሰለባዎች በመሆናቸው ውስጣቸው እንደ ብል እየተበላና እየተሸረሸሩ መጡ። ከውስጥ እየተበሉ መጡ። ከውስጥ። ያም ሆኖ በአቋም ሐሰትን ሐሰት የሚሉ መሪዎችና አገልጋዮች ነበሩ። አሁንም ቢሆን አልጠፉም አሉ። አሁንም ቢሆን እውነተኛ አማኞችና ታማኝ አገልጋዮች አልጠፉም አሉ። ነገር ግን አየሩን የሞሉት በወንጌላዊ ክርስትና ስም አሳቾቹና ቀጣፊዎቹ፣ አጭበርባሪዎቹና አምታቾቹ፣ ሌቦቹና መንታፊዎቹ፣ ነቢያትና ሐዋርያት ነን ባዮቹ፣ ወመኔዎቹና ወስላቶቹ ምናምንቴዎች በመሆናቸው የወንጌላዊ ክርስትና ስም ተበከለ። የኢትዮጵያ ወንጌላዊ ክርስትና መበላትና መቦርቦር የጀመረው ቀድሞውኑ የካሪዝማዊና ፔንቴኮስጣዊነትን ጃኖ ሲጀቦን ቢሆንም ህብረቱ በልዩነት አንድነትን የሚያቀነቅን ህብረት ሆኖ ኖሯል። ህብረቱ ስል የኢትዮጵያ ወንጌላውያን አማኞችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ማለቴ ነው። ህብረቱን የሚመሩት እንደነ ጻድቁ አብዶ ያሉ መሪዎች የለየላቸው የቃለ እምነት አስተማሪዎችን ህብረቱ እንዲያቀፍ ሲያደርጉ ግን ክፍተቱ ተርከክ ብሎ ተከፈተ። በተለይ በአንድ ጊዜ ዮናታን አክሊሉ፣ ሱራፌል ደምሴ፣ ኤርሚያስ ሁሴን፣ መስፍን በሹ ሲታቀፉ ቀድሞም የጥግንግን መቻቻል የነበረው መልኩ ለየለት። እጅ መንሻና ጥቅመኛነት ወንጌላዊነትን በሽፍንፍን እንዳፈነው ታየ። እነዚህ እኮ ያልተሸፈኑ፣ ማስክ ያላደረጉ፣ ጭንብል ያላደረጉ ወንበዴዎች ናቸው። ይህ እነዚህን የቃለ እምነት አስተማሪዎች እቅፍ ድግፍ አድርጎ መቀበል የሚያሳየው ራሱ ጻድቁ አብዶም ቆይቶ እየተገለጠ ሲመጣ እውነትም በአዲሱ ካሪዝማዊነትና ጴንጤቆስጣዊነት ስም ይህንን ትምህርት ያቀፈ ሰው መሆኑን ነው። ወንጌላዊ ክርስትና በእርግጥ መስቀለኛ መንገድ ላይ መቆሙ የታየው ያኔ ነበር። ሐሰተኞቹን ጠፍጥፎ የመስራትና ህዝቡን የማስደንገጥ የተሰላም ያልተሰላም ዘመቻ በነ ገነት ሶሪ ኋላም በነ ቡሽሪ ሲጎዘጎዝ ህዝቡ ነቢያት የሚባሉትን እንዲፈራም እንዲያከብርና እነዚህን የሚቃወሙትን እንዲጠላ መርፌ ተወጋ። በነገራችን ላይ የገነት ሶሪ የማስፈራሮ ሟርት ሆኖ ነው የቀረው። የቡሽሪ ማበልጸግም ሌቦችን ነው የፈለፈለው። ከቆንስላው መመስረት ወዲህ የኢትዮጵያ ወንጌላዊ ክርስትና ወኔው ተሰለበ፣ ሐሞቱ ፈሰሰ። ሐሰተኞቹ ጎለበቱ፣ ጡንቻቸው ፈረጠመ። እግዚአብሔርን የማይፈሩ ማንንም ሰው የማያፍሩ ሆኑ። ወንጌላዊ ክርስትና
አንገት የሚያስደፋ ንግድ ሆነ። ንግድ ሐሰተኞችን ሐሰተኛ ማለት እነሱን ተቃውሞ መናገር ዋጋ ማስከፈል ጀመረ። አንዳንዶቹ ባለስልጣን ደጋፊዎች አሏቸው፣ ሌሎቹ መሳሪያ የታጠቁ ናቸው፣ ሌሎቹ ታጣቂና አፋኝ ቡድን አላቸው፣ ያውም ፈጥኖ ደራሽ። አንዳንዶቹ ግቢያቸው ውስጥ እስር ቤት አላቸው፣ አስረውም ያውቃሉ። መንግስት ሆኑ እኮ እነዚህ ሰዎች፣ ያውም ፍትህን በጠማማ እጁ የያዘ መንግስት መሰሉ። አሁን ነቢይና ሐዋርያ ከሚለው ማዕረጋቸው ፊት ሐሰተኛ የሚል ቅጽል ማስቀመጥ፣ ሐሰተኛ ነቢይ፣ ሐሰተኛ ሐዋርያ ማለት ነውር ሆነ። እንዲሁም ወንጀል ሆነ። ወንጀል። ሐዋርያነትና ነቢይነት ጢስ አልባው ኢንዱስትሪ ሆነ። ዱርዬውና ማጅራት መቺው፣ ወመኔውና ወስላታው፣ 7ኛ ክፍል ያልጨረሰውና አለመጨረሱ ችግር አልነበረም። አዋቂ ነኝ ባዩ ሳያውቅ ያወቀ መምሰሉ ግን ችግር አለው። ከእነርሱ የቀደሙት በአጭር ጊዜ ሚሊዮነር ሲሆኑ ገንዘቡ ከየት መጣ ብሎ የሚጠይቅ ሳይሆን የሚያደንቅና የሚደነቅ ብቻ ሜዳውን በሞላበት እነዚህ ሁሉ ወመኔውም፣ ዱርዬውም፣ ማጅራት መቺውም፣ ወስላታውም ሁሉ ሰልፉን ተቀላቀሉ። ሚሊዮነርነት እውነትም የጊዜው አዝማሚያ ፋሽን ሆነ። መንግስት ለሃይማኖታዊ ድርጅቶች የአትራፊ ያልሆነ አካል ፈቃድ የሚሰጠው ድርጅቶቹ አትራፊ ስላልሆኑና እንዳይሆኑ ነው ወይም ነበር። ነጋዴዎቹ ነቢያትና ሐዋርያት ግን መሬት ወስደው አትርፎ ከመሸጥ ጀምሮ በተመሩት መሬት ከቤተ ክርስቲያን በፊት የሚከራዩ ቤቶች አስገንብቶ ኪራይ ሰብሳቢ መሆን በአደባባይ የተሰጣ ገመናቸው ነው። ይህ አሁን ያለው መንግስት ዝም ስላላቸው ውዝፍ ዕዳ ከወንጀል ጋር እየጠበቃቸው መሆኑን አውቀው እንዳላወቁ ሆነው ይኖራሉ። አንዳንዶቹ ቀድሞውኑ የስም ማዛወሮች ፈጽመዋል። የሰበሰቡትና ሚሊዮኔር የሆኑበት ገንዘብ የተገኘው የድሆችና የታማሚዎች በአቋራጭ ያልፍልናል የሚሉ አላዋቂ ስግብግቦችና የችግረኞች ለጌታ ሥራ የሰጡ የመሰላቸው የዋሆች ገንዘብ ስለሆነ የጦር ገንዘብ ነው፣ የግፍ ገንዘብ ነው። መንግስት እንኳ ቢያልፋቸው እነዚህን ሰዎች እግዚአብሔር ዝም አይላቸው። ከቆንስላው መመስረት በፊትም ወንጌል ሳይሆን ወንጀል በወንጌል ስም መሰራት ተጀምሮ ሆኖ ነበር። ወንጀል በወንጌል ስም ካራቴው፣ ዳንሱ፣ ብልግናው፣ ብልጽግናው፣ ብልጭልጭታው፣ ጪሱ፣ ጭፈራው፣ ዘፈኑ፣ ምንተፋው፣ መዝበራው፣ የገንዘብ ሌብነቱ፣ መወስለቱ፣ ወንብድና፣ ወመኔነቱ፣ ድራማው፣ ቲያትሩ ወደ ታች ስሩን እየሰደደ ወደ ላይ ቅርንጫፎቹን እያሰፋ ነበረ። ከቆንስላው መመስረት ወዲህ ግን በዛ ብቻ አይደለም፣ ህጋዊም ሆነ። በዛም ህጋዊም ሆነ። ከቆንስላው ወዲህ አካሄዱ ከፊቱ በልጦ ቀጠለ። ለቆንስላው ረብጣ ገንዘብ ከፍሎ ተመዝግቦ ስም ከያዙና ፈቃድ ካወጡ በኋላ ጥሩ ስልክ ገዝቶ የዋይፋይ መስመር ገጥሞ ተከራይቶ የሚያዋጣውን ሚዲያ መርጦ ሻሎም ቅዱሳን ብሎ ጀምሮ ከዚያ ርችት መተኮስ ነው። ምላሹ ከየት እንደሚመጣ ካወቁ ደግሞ ከዚያ በኋላ ወደዚያ ምላሽ ወደ መጣበት ወደ እነዚያ ሰዎች ድሮን መላክ ነው። ምን አይነት ሰዎች እንደሚያዩቸው ያውቃሉ። እነዚህ ሰዎች የታመሙ፣ ያጡ፣ ከሀገር መውጣት የሚፈልጉ፣ ባል ማግባት፣ ሚስት ማግባት የሚፈልጉ፣ በተስፋ መቁረጥ የተያያዙ፣ በልዩ ልዩ ስነ ልቡናዊና አእምሯዊ እክል ውስጥ የሚገኙ እነዚህን የመሰሉ እልፍ አእላፋት ሰዎች የሚጋልቡበት ሜዳቸው ናቸው እነዚህ ሰዎች። እነዚህ ደግሞ ቤንዚን እንደተነከረ እንጨት ናቸው። ትንሽ እሳት፣ አንዲት ክብሪት ብቻ ነው የሚፈልጉት። በአእምሮና በልቦና የተረጋጉ ስላልሆኑ ገንዘባቸውን ለንጥቂያ ያሰናዱ፣ ለመነጠቅ የተሰናዱ ሰነፍ ሰዎች ናቸው። ሐሰተኛ ነቢይ ኢዮብ ጭሮ 500 ቢሊዮን ይለቀቅልሃል ሲላቸው ለሃጫቸው የሚዝረበረብ ሰዎች ናቸው። ኪሳቸውን አራግፈው ይሰጣሉ። 500 ቢሊዮን አይደለም 500 ብርም የለም ያለው
ምንጣፍ ውስጥ የደበቀውና ሚራክል ማኒ የሚለው ብቻ ነው። ይህ ሌባ ይህንን ሪስት ባንድ ብታስሪ፣ ይህንን ፍሬ ብትበይ ትወልጃለሽ ብሎ ከአትክልት ተራ የተገዛ ፍራፍሬ ያቀርቦላቸዋል እና ሐሰተኛ ነቢይ መስፍን በሹ እና ሐሰተኛ ነቢይት ብርቱካን ጣሰው። ሰዎቹ እንኳን ብርቱካንና አፕልና ሙዝ ሳርም ጋጡ ቢባሉ ለመጋጥ የተሰናዱ ናቸውና ቦርሳቸውን አራግፈው ፍሬውን ይገዙና ይበላሉ። ስኳራቸው ብቻ ጨምሮ ወደ ቤታቸው ይመለሳሉ። ሐሰተኛ ሐዋርያ ዘላለም ፖዝ ክርስቶስንና ኢዮብን የሰደበበትን አፉን ሳይጉመጠመጥ ሳይታጠብ ባለሳንጃና ሰደፉ ዮናታን አክሊሉ ፖለቲካውንና ባለስልጣኖችን እየገዛ የሻገተ መንግስት እና የዛገ ፖለቲካ ሲጫወቱ፣ ሐሰተኛ ሐዋርያ ዮሐንስ ግርማ የፖለቲካዊ አሳላጭነቱን ሲጫወተው እንደ 7 ቁጥርና እንደ 10 ቁጥር እግር ኳስ ተጫዋች ሲጫወታት ሰው እውነት መሰለው። ቃላት መርጠው ትውልድ ሲሉ፣ ወጣት ሲሉ፣ መሬት ሲሰጣቸው፣ ሰው ሲፈናቀል፣ 8 አካውንት ከፍቶ ገንዘቡን ሲሸነሽኑ፣ ውጭ ሀገር አካውንት ሲያስከፍቱ ዝም ተባሉ። ሐሰተኛ ነቢይ ገቢ ጉተማ በተሰጠው መሬት ከቤተ ክርስቲያን በፊት ስንት ሱቅ ከፍቶ ነው እያከራየ ያለው? ስንት ሱቅ። እና ሐሰተኛ ነቢይ እዩ ጩፋ የመከር ጊዜ እየጠበቁ ወደ ደቡብ ሲዘምቱ ወንጌል እያሰራጩ ያሉ መስለው ታዩ። የብሩ ቆጠራ የባንክ ሰራተኞች ኦቨርታይም እየተከፈላቸው እስኪሰሩ አደረሳቸው። ዲላያ ሆኖ ነበር፣ አሰከራቸው። እንደና ሐሰተኛ ነቢይ በላይ ሽፈራውና ሐሰተኛ ነቢይ ማቴዎስ ያዕቆብ ቤት ግዙ ሲሏቸው ሪል ስቴት መደብር ከፍተው የዋዎቹ አካውንታቸውን ገልብጠው ገንዘባቸውን ሰጡ ቤት ሊያገኙ። ሌቦቹ ቤት ሳይሆን ነፋስ አቀረቡላቸው። ገንዘብን እንደ ውሃ ጠጧት፣ ሰከሩባት። እነዚህ 7 እና 8 አካውንት ከፍተው ገንዘቡን ወደ ግል ቋሚ ንብረቶች ለወጡት። አንዱ እንዲያውም ከሚስቱ ጋር የውሸት ፍችም ፈጸመ። የንብረቱ ተካፋይ በመሆን ግማሹን ቀድሞውን ወስደዋለች። ቤት ገዢዎቹ ከገንዘባቸው ከፊሉ አድራሻ መቀየሩን አላወቁም። ገንዘቡ ግን አድራሻ ቀይሯል። ሐሰተኛ ሐዋርያ ዮሐንስ ግርማ አውሮፓን ሲረግጥ አሜሪካን ሲቀምስ አትውጡ ሲል የነበረው የሚጋቡ ወጣቶችን አሜሪካና ካናዳ አትሂዱ፣ ከፈለገ እጮኛችሁ እዚህ ይምጣ ይኑር እያለ እጮኛሞችን በውሸታም ስልጣን ሲለያየ ኖረ ሰው አሁን አሜሪካና አውሮፓን ሲረግጥና ሲቀምስ ቀመሰና ቅርንጫፍ ተካይና አስተካይ ሆነ። ጆኒ ምን ነው እንደዘመረ በቀረ። አሁንማ ሲዘምርም የኤአይ ሐውልት ዘማሪ የመሰለ መጣ። ቢሆንም የጴጥሮስን ሐውልትም እንኳ ቢመስል እየዘመረ በቀጠለ ኖሮ መልካም ነበር። ሐዋርያት ሲሉ እኮ እነዚህ ሐሰተኛ ሐዋርያት አያፍሩም። ሀፍረትን አያውቋትም። ሐሰተኛ ነቢይ ዳዊት ሞላልኝስ እሱ ራሱን ነቢይ አይልም፣ ጳጳስ ወይም ቢሾፕ ነው የሚለው እንጂ ነቢይ አይልም። ግን ሐሰተኛ ነቢይ ያልኩት ሐሰተኛ ነቢይ በላይ ሽፈራውን ሲቀባው ጆግ ሙሉ ዘይት ሲያፈስበት በነቢያት ቢሮ በተሰጠው ስልጣን መሆኑን ኮርቶ ነበር የተናገረው። እግዚአብሔር መንፈስ ባለበት ጠላትም እያየ በአየሩም በምድሪቷም ላይ ያለው የክፋት አሰራር ሁሉ የአጋንንት አሰራር ሁሉ እያየ በምድሪቷ ላይ ያለውን እርግማን በምድሪቷ ላይ ያለውን ተግዳሮት ከሚሰብሩ አገልጋዮች መካከል አንዱን እንቀባለን። በዚህ ሰዓት በናዝሬቱ ጌታ በክርስቶስ ኢየሱስ ስም ዛሬ ሰኔ 18 2006 በነቢያት ቢሮ ወንድማችንን በላይ ሽፈራውን ነብይ አድርገን
ይሄንን ቅባት በላዩ ላይ እናፈሰዋለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በነቢያት ቢሮ ካለ ነቢይ ነኝ ማለቱ ነው። የነቢያት ቢሮ ነቢይ ያልሆነ ሰው አይገባበትም። አንዳንድ ሰዎች አሳላጮች ናቸው። መንገድ ይመነጥሩና እንደ አስተናባሪ የትራፊክ ፖሊስ መንገዱን ያመለክታሉ። መንገዱን ጠረገለትና ያንን ተናካሽ ውሻ ለቀቀው። የሱ ወንድም የዴቭ ወንድም አሳላፊ ሶፎንያስም ልክ እንደ ትራፊክ አስተናባሪ ፖሊስ ከዴቭ ተምሮ ሐሰተኞችን እየፈለፈለ ያሳልፋቸዋል። ስንቱን ተናግሮ ስንቱን መተው ይቻላል? ይሄ የዴቭ ወንድም ሶፎንያስ ከየት እኮ እንደሚያመጣቸው አይታወቅም። እነዚህን ሰዎች መጀመሪያ እሱ ጋር ይቀርባሉ። የማይታወቁትን ሰዎች ከየስርቻው እያመጣ ያስተዋውቃቸውና እሱ ባስተዋወቃቸው በወሩ ሌላ ሰው ሆኖ ብቅ ይላሉ። ስንቱን አንስቶ ስንቱን መተው ይቻላል? ስም ተጠርተው አያልቁም። እነዚህ ክርስትናን ያበከቱ ጉዶቻችን ሐሰተኛ ነቢይ መሰረት ታዬ፣ ሐሰተኛ ነቢይ ኤርሚያስ ሁሴንና ብጤዎቻቸው መድኃኒት እያስጣሉ ሰዎች ሲሞቱ ጠያቂ ሲጠፋ በሀገራችን ሕግና መንግስት አለ ወይስ የለም ተብሎ ቢጠየቅ እንደ ነውር ሆኖ መቆጠር ይችላል ወይ? እነዚህ ሐሰተኞች የቆንስላው የወንጌል አማኞች ሳይሆኑ የወንጌል አላማኞችም ሳይሆኑ የወንጀል አማኞች አባላት ናቸው። በጣም ጥቂቶቹን ብቻ ነው እዚህ ስም የጠራሁት። 10-15 ያህሉን ብቻ። ቀንደኞቹ ብቻ ቢቆጠሩ 10 እና 15 አይደሉም፣ 1000 እና 2000 ይደርሳሉ። ከቆንስላው መመስረት ወዲህ እነዚህን ወንበዴዎች ስም ጠርቶ መቃወም እግዚአብሔርን፣ ክርስቶስን፣ የመንፈስ ቅዱስን አሰራርና አደራረግ መቃወም መሰለ። እነዚህ ሲነኩ ቆንስላው ቁጣ ይለው ጀመር። አሁን ሌሎችን ማስፈራሪያ መንገዶች ቀየሰ እንጂ አዳዲስ መስመሮችን መከተል ጀመረ እንጂ ቀድሞ ራሱ ነበር አካኪ ዘራፍ ብሎ የሚነሳ የነበረው። በሕገ መንግስቱ በተሰጠን ስልጣን ስም በማጉደፍ ወንጀል ተከሳችሁ እናቆማቸዋለን ዳኛ ፊት ይል ነበር። ራሱን ቆንስላውን መንካትማ ፈቃድ ማስነጠቅም ማሳሰርም ጀመረ። ራሱ ቆንስላው የወስላቶች ጎሬ ሆነና ጉቦና ሙስና፣ ወስልትናና ግልሙትና ቢሮ ተሰጥቷቸው ቢሮ ተከፍቶላቸው ተቀመጡበት። የቢሮ በር ላይ ግን ሙስና ወይም ወስልትና ወይም ግልሙትና ተብሎ አልተጻፈም እንጂ። በኢትዮጵያ ውስጥ ወንጌላዊ ክርስትና ተብሎ የሚታወቀው እምነት ድሮ የአማኞች፣ የታማኞች፣ የጨዋዎች፣ የታታሪ ሰራተኞች ምሳሌዎች የሆኑ ሰዎች እምነት ነበር። በተለይ ገንዘብ ነክ ስራ ላይ ተፈልገው በባትሪ ተፈልገው የሚቀመጡ ሰዎች ነበሩ ወንጌላውያን አማኞች። የተቀደሱና በቅድስና የሚመላለሱ፣ ነውርን፣ ኃጢአትን የሚጠየፉ፣ ገፈንና ጦርን የሚሸሹ የሚፈሩ፣ ደግነትን፣ ርኅራሄን የሚከታተሉ፣ ላመኑበት እምነት ዋጋ ከፍለው የሚጓዙ፣ መነቀፍን ፈርተው ግንባራቸውን የማያጥፉ፣ ነውረኛ ረብን የሚጠሉ፣ ቃሉን የሚያውቁ፣ ጸሎትን የሚወዱ፣ ቅዱሳንን የሚናፍቁ፣ ሐሰትንና ሐሰተኞችን የሚርቁ የሚንቁ፣ የጠፉቱ ጥፋት የሚገዳቸው ወንጌልን የሚናገሩ ሰዎች ነበሩ። አገልጋዮች ሲሆኑ ደግሞ እነዚህ ሰዎች ትሑታን፣ ዝቅ ያሉ፣ ትሕትናን እንደ ልብስ የለበሱ፣ ማንም ቢያያቸው ወይም ቢሰማቸው ማን መሆናቸውን ለማወቅ ጊዜ የማይወስድበት ሰዎች ናቸው ወንጌላውያን አማኞች። ዛሬስ ምን ሆነ? ስጀምር እንዳልኩት ዛሬም አሁንም ቢሆን
እውነተኛ አማኞችና ታማኝ አገልጋዮች አሉ። ነገር ግን አየሩን የሞሉት ምናምንቴዎቹ ናቸውና፣ ዛሬ ደግሞ ጊዜው የሚዲያ ዘመንም ነውና፣ ዛሬ ክርስትና ሲባል፣ ዛሬ ወንጌላዊ ክርስትና ሲባል አማኞችና ታማኞች ሳይሆኑ ከሃዲዎች፣ ጨዋዎች ሳይሆኑ ባለጌዎች፣ ታታሪ ሰራተኞች ሳይሆኑ አውደልዳዮችና ቦዘኔዎች፣ ገንዘብ ነክ ስራ ላይ ተፈልገው እንዳይቀመጡ ከዚህ አካባቢ እንዲርቁ የሚደረጉ ናቸው። በቅድስና ሳይሆን በርኩሰት የሚመላለሱ ነውርንና ኃጢአትን የማይጠየፉ ብቻ ሳይሆን እንደ ውሃ የሚጨልጧት፣ ግፍንና ጡርን የማይፈሩ፣ ግፍንና ጡርን አሳደው የሚጨብጧት፣ ነውረኛ ረብ የዕለት እንጀራቸው የሆኑ፣ ቃሉን የማያውቁና የውሸት ዲግሪ የጫኑ፣ ጸሎትን የማይወዱ፣ መንበርከክን የማያውቋት፣ ቅዱሳንን መጠቀሚያቸው ብቻ የሚያደርጉ፣ ቅዱሳንም መጠቀሚያቸው ብቻ የሆኑ፣ የሐሰትና የሐሰተኝነት ፋብሪካ የሆኑ፣ ወንጌልን፣ መስቀሉን፣ ክርስቶስን፣ ሞትንና የክርስቶስን ሞት እና የደሙን ዋጋ ለመናገር ዲዳ የሆኑ፣ እብሪትንና ትዕቢትን ከውስጥ እንደ ካናቴራ ከላይ እንደ ካፖርት የለበሱ፣ ማንም ቢያያቸው ቢሰማቸው ልብ ያለው ልብ ቢላቸው በቀላሉ የሚያውቃቸው ምናምንቴዎች ናቸው እነዚህ ሰዎች። እንግዲህ ቆንስላዊ ክርስትና የምለው እነዚህ ወንጌላዊ ክርስቲያን እንዲመስሉ ኩሎ አሳምሮ ፈቃድ ሰጥቶ ለአንዳንዶቹ መሬት እንዲያገኙ ደብዳቤ እየጻፈ፣ ደብዳቤው በጉቦም ቢሆን የሀገራችን ወንጌላዊ ክርስትና በዚህ ሕጋዊ መልኩ እንዲታወቅ የተደረገበት ክርስትና ነው። ቆንስላዊ ክርስትና ይህ ቆንስላዊ ክርስትና ነው። የሀገራችን ወንጌላዊ ክርስትና በዚህ ሕጋዊ መልኩ የተደረገበት ክርስትና ነው። ይህ ቆንስላዊ ክርስትና የምለው እነዚህ ነገሮች ከቆንስላው መመስረት በፊትም ዘራቸው ነበረ። አንዳንዶቹም ዘንፈል ብሎ ዘና ብለው ተቀምጠው ነበር። በማጭበርበርና በመኮናተርም ከመንግስት ጋር በመጋባት ባገኙት መሬትም ገስታውስ ብለው የሰዎች ገንዘብና አካልን፣ ሕይወትን ጢባጢቤ የተጫወቱባት ሰዎች ነበሩ። ቆንስላው ሲመጣ ግን ሕጋዊ ሰውነት አገኙና አየሩንም በነፃነት ሞሉትና ራሱን ቆንስላውንም በድልብ ገንዘብ ደጋገፉትና ከዚያ በኋላ ማን ይናገራቸው? ደግሞም ነውረኞች በነውራቸው ይተዋወቃሉና ማንም ማንንም ሳይነካ የጎሪጥ እየተያዩ ጉዞ ተጀመረ። ቆንስላዊውን ክርስትና አለመቀበል ዋጋ አስከፋይ ሆነ። ከቆንስላው ወዲህ የኢትዮጵያ ወንጌላዊ ክርስትና ቆሞ ከመሄድ አቀርቅሮ ወደ መሄድ፣ አቀርቅሮ ከመሄድ አጎንብሶ ወደ መሄድ፣ አጎንብሶ ከመሄድ ተንበርክኮ ወደ መሄድ ደረሰ። መንበርከኩ የምህላ ቢሆን ኖሮ ምንኛ የተወደደ ነበር። ግን የምህላ አይደለም፣ የውድቀት እንጂ። የኢትዮጵያ ወንጌላዊ ክርስትና በቆንስላዊ ክርስትና መስቀለኛ መንገድ ላይ ይገኛል። ቆንስላው ወይም ካውንስሉ የኢትዮጵያ ወንጌል አማኞችና አላማኞች አብያተ ክርስቲያናት ካውንስል ነው። ወይም የኢትዮጵያ ወንጌል አማኞችና ወንጀል አማኞች አብያተ ክርስቲያናት ካውንስል ነው። የወንጌል አማኞች ብቻ ሳይሆን የአላማኞችም የወንጀለኞችም ስብስብ ነው። አማኞቹ ወይም ወንጌላውያኑ ከቆንስላዊነትና ከወንጌላዊነት ሊመርጡ፣ የሀገራችን ወንጌላዊ ክርስትና ወንጌላዊነትን ወይም ቆንስላዊነትን ሊመርጥ ጊዜው አሁን ነው። መስቀለኛ መንገድ ላይ ቆሟል። የኢትዮጵያ ወንጌላዊ ክርስትና በቆንስላዊ ክርስትና መስቀለኛ መንገድ ላይ ይገኛል።